በዚህ ፎል ከማድረጓ በፊት ፎል እንዲያደርግ አምላክ መጀመሪያ ኪንግደሙን ያስነሳል። መቼ ነው የሚያስነሳው ከተባለ ከዲቪዥን ኦፍ ሮም በኋላ ነው የሚያስነሳው። አምላክ እዛው ባይብሉ ላይ እንደጠቀሰው ማለት ምን አለ ተመልከት። በነዚያም ነገስታት ዘመን አለ በነዚያ በሁለቱ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል አለ። ኦኬ መቼ ነው ያስነሳው? በነዚያ መስየቱ ምን ላይ ነው ያነበብኩት? እሱ ቆይ ዳንኤል ምትላይ ዳንኤል ኦኬ ቁጥር 44 ላይ በእነዚያም ነገር 7 ላይ እኮ ነው። እሱ እኮ ሌላ ኬዝ እኮ ነው አይደል? እሱ አይደለም፣ አንድ አይነት አይደንቲካል ናቸው፣ ተመሳሳይ ናቸው ጥቅሶቹ። ምክንያቱም ይሄኛው እኮ ሌላ ራእይ እኮ ነው። አንተ ሌላ ራእዩ አንተ እንደምታስበው ቆይ ላሳየሽ። አሁን አንተ የተለያየ ራእይ ሁለት አይነት ራእይ እኮ ነው ያየው ዳንኤል። አሁን ይሄኛው ዳንኤል አይደለም ያየው አንዱን። ቆይ አንዴ ዳንኤል ሳይሆን ያየው የመጀመሪያው ናቡከደነጾር ነው። ኦኬ አሁን አንተ መታረብ የናቡከደነጾሩን መሰለኝ። አዎ ናቡከደነጾር ያየውም እንትናም ያየውም አንድ አይነት ናት። ለምሳሌ አሁን ይሄንን ዳንኤል ለብቻው ነው የዳንኤል አንተ ማስረጃ ልሰጥህ እኮ ነው። አዳምጠኝ እንጂ ኮሜንተሪ ይታያል። ኦኬ ይህ እዚህ ኮሜንተሪ ላይ ሁለቱ ድሪሞች ማለት ነው። ሁለቱ ድሪሞች ምንድን ናቸው አለ but has the same subject አለ። አየው ግን is differently given አለ። ህልሙ ሲታይ የተለያየ አይነት ህልም። ይሄኛው ያየው በእነዚህ ነው። ተግባባን? ይሄኛው ያየው አንደኛው አንበሳ፣ አንደኛው ድብ ነው ያየው፣ አንደኛው ነብር ነው ያየው፣ አንደኛው ደግሞ የሆነ የምታስፈራ ዳይኖሰር የሚመስል ስዕል ነው ያየው። ኦኬ ግን አራቱም ተመሳሳይ የሆነ መንግስታትን ነው የሚወክሉት። ግን አሁን ዳንኤል 7 ላይ ስፔሲፊካሊ ያ ሰው ስለዛ ሰው ይናገራል። ኦኬ ዳንኤል 2 ላይ ያለው አሁን ቅድም የሰጠውህ ላይ እንደነገርኩ ስለ ኢስላሚክ ኪንግደም ይናገራል። አሁን ጥያቄው ዳንኤል 7 ላይ ነው፣ ችግር የለውም። ዳንኤል 7 ላይ ስንሄድ በሌሊትም ራእይ ያየው እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናትም ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት ይላል። ይሄ ነቢዩ 9 ላይ አንብቦ 9 ቁጥር 9 እናንብቦሽ አንዴ። ይሄ ፌመስ ጥቅስ ነው፣ የምወደው ጥቅስ ነው በነገር ላይ ነኝ። ኖ እሱ ጋር ኦኬ ኖ 13 ሶሪ 13ን ሳነብ እኮ ነው 13 እኮ ነው ያነበብኩልህ። ኦኬ እሱ ነበር እኔ ሶሪ። እሺ በሌሊትም ራእይ ያየው እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ አለ። እንግዲህ እዛ ጋር ስለ ኪንግደሙ ተናግሯል። ኪንግደሙ የኢስላም ኪንግደም መሆኑን ካየን ዘንዳ የሰው ልጅ የሚመስል ወደ ከሰማይ ደመናት ጋር መጣ የሚለው በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት አለ። ስለዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሰማያት በሄዱበት ጊዜ የነበረውን ኢንሲደንት ነው የሚያወራው። ኦኬ ያኔ ሄደዋል ሰማያት ከሰማይ በላይ ሄደው ማንም የማይደርስበት ቦታ አላህ ዘንድ ሄደው አላህን እያናገሩ ነበር። የዛን ጊዜ ስልጣንም እንትንም የተሰጣቸው ምንድን ነው ዶሚኒየን የተሰጣቸው፣ ኪንግደም የተሰጣቸው፣ ሰላት የተሰጣቸው። ተግባባን? ስለዚህ ሰዎች ሁሉ ይታዘዙት ተብሏል። የቱ ጋር ያው ለተመልከት። አሁን እዚህ ቁርአን ላይ ምን ይላል? በሱረቱ ኒሳ ምዕራፍ 4 ቁጥር 59 ላይ ኦቤይ ደ ሜሴንጀር ብሎ አላህ ተናግሯል። ሜሴንጀሩን ታዘዙ ሰርቭ አድርጉ ይላል። አሁን ምን አለ? በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ከዛ አምላክ ፊት ከቀረቡ በኋላ ወገኖችና አህዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ አለ። ነቢዩ ወደ ዓለም የተላኩ ናቸው፣ ወደ ዓለም የተላኩ መልእክተኛ። ግዛትና ክብር መንግስትም ተሰጠዋል። ኦኬ ስለዚህ አሁን ግዛትና የማያልፍ ነው የማያልፍ ነው፣ ለዘላለም ይኖራል። የእስልምና ግዛት የዘላለም ግዛቱ የነቢዩ ነው ወይስ አላ ነው? ግዛቱ አምላክ ነው የሚያስነሳው መንግስት ነው። አምላክ የሚያስነሳው መንግስት ነው። ግዛቱ ግን የማን ነው? የነቢዩ ነው የአምላክ ነው? የአምላክ ግዛቱ የሚያስነሳው ነው። ግዛቱ የተሰጠው ለማን? አምላክ የሚያስነሳው አሁን ለምሳሌ አንብበው 14 ላይ ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ነው የሚለው። ስለዚህ አሁን ለምሳሌ ይሄ ግዛት አሁን ለምሳሌ ለማን ለነቢዩ ተሰጥቷቸው ከሆነ ማይጠፋ ግዛት ነው። ምክንያቱም ዘላለም ከሆነ
ዘላለም ከሆነ ከትንሳኤም በኋላ የሚቀጥል ነው ማለት ነው። ያ ግዛታ ለእሳቸው ግዛት ሆነ ይቀጥላል። ዘላለም የሚለው ቃል ማለት ነው። ዘላለም የሚለው የዕብራይስጥ ቃል ኦህላም የሚለው የዕብራይስጡ ቃል ለብዙ ነገር ሊውል ይችላል። አላፊ የሆነ ጊዜንም ወክሎ ይመጣል። እቺን ዓለም ለምሳሌ አሁን ዘላለም የሚለውን ላሳይ። ለምሳሌ አንደርስታንድ እሱ ልክ ሊተካ ይችላል። ባይብሊካሊም አንደርስታንድ እንደዛ በቃ እንደዛ ነው። ስለዛ ነው ምክንያቱም አሁን የእንትናን ብትመለከት ሁሉ እያለ ይናገርለት ነበር። ዓለምን ሁሉ ይገዛል። ዓለምን ሁሉ ገዝቶ ነበር እንደ የሮማን ኢምፓየር አልገዛም፣ ግን ኦልሞስት ግን ዓለምን ሁሉ ብሎ ተናግሯል። አሁን ገብቶኛል። ዓለምን ሁሉ ይገዛል ብሎ ሲናገር ሁሉ የሚለው ነገር አንጻራዊ ነው። በተመሳሳይ ዘላለም የሚለውም አንጻራዊ ነው። ሰጣቸው። ስለዚህ አሁን ከሞት በኋላ የእሳቸው አይደለም ማለት ነው ግዛቱ አይደል? ግዛት ማለት አሁን ለምሳሌ ግዛት የሚባለው ምድራዊ ነዋ። ምድራዊ ነው። አራት ነገስታት ነበሩ አይደለ? አራቱ ነገስታት ስለ ግዛታቸው ሲናገር ነበር አይደለ? ምድራዊ ነው ሰማያዊ ነው? እሱ ምድራዊ ነው። ይሄኛው እኮ ሌላ ሰማያዊ አይደለም። ይሄ ምድራዊ ነው። ይሰጠዋል ነው የሚለው። ወገኖችና አህዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት። ይገዙለት የሚለው ነገር ሰርቭ ነው። ግዛቱን ግን አያልፍም። አያልፍም እኮ እስከ መቼ ነው የማያልፈው? እስከ ምጽአት ቀን ነው የማያልፈው። እሱ ላይ ይኸውልህ እንትን ነው ኮንቴክስት ላይ ላንስማማ እንችላለን። እኛ ደግሞ ክርስቶስ ዘላለም ስለሚኖር ለዘላለም ያ ግዛቱ ሆነ ይቀጥላል። የሚያምኑት በሙሉ እየተገዙለት ይቀጥላሉ። የኛ ትርጓሜ። የእናንተ ግን የሆነ ሰዓት ላይ ያቆማል። እንደዛ የሰው ልጅ የሚመስል ለምን ተባለ? ነቢዩ ራሱ የሰው ልጅ ለምን የሚመስል የሰው ልጅ ለምን አልተባለም? ለምንድን ነው እነዛ ሰዎች ከባህር የሚወጡ ተብሎ አራቱ አራዊት ለምን ተባሉ? እነሱማ የሆነ በካራክተራቸው ለመግለጽ ፈልጎ ነው። ግን አራዊት ናቸው ማለት ነው? አይደለም። ጥንካሬያቸውን ምናምን ለመግለጽ ነው። ጥንካሬያቸውን አራዊት በጥንካሬ አይገለጽም። ኖ እንዴ ትርጓሜውን እኮ የራዩን ትርጉም ብታየው እንደዛ ነው የሚለው። በቃ ለማንኛውም ምንድን ነው እያልኩ ያለሁት የሰው ልጅ የሚመስል ነው ብሎ ያስቀመጠው የሰው ልጅ የሚመስል ስለ ራእይ እያየ ነው። አሁን የሰው ልጅ የሚመስል ነው ይዘው የሄዱት። ሰው እንደሆነ አያውቅም። የሚያየው ራእዩን የሚያየው ሰው ዳንኤል ለምንድን ነው የሰው ልጅ የመሰለው? ሰው መሆኑን አያውቅም። መስሎት ነዋ እንግዲህ ያየውን ነው የተናገረው። እናስገድደው ቶማስዬ ለክርስቶስ የሚሆነው ለምን እንደሆነ ታውቃለህ? ክርስቶስ ዲቫይን ነው ሰውም ነው አይደለም። ሞር እንትን ነው ክርስቶስን ይሄ ነው ይሄ ፊገር ነው ብሮ ዲስ ፊገር እንትን ያ የሰው ልጅ የሚመስል የተባለው ከሰማይ ደመናት ጋር ሲመጣ ወደ ሸመገለው ማቀረቡት አለ። እዚህ ወደ ሸመገለው ሄዶ ወደፊቱ ቀርቦ ይህንን ሁሉ ነገር የተቀበለ ነው። ያ የተቀበለ ነቢይ መሐመድ ናቸው ወደ ሰማይ ሰማያት የሄዱት አምላክን ፊት ለፊት ያናገሩት። ለዛ ነው እንደ ሙሴ ያለ ነቢይ ሰማይ ላይ ማለት ነው ከሰባቱ ሰማይ በላይ። ለነገሩ እንትን ነው የሚታይ ነው የእናንተ አምላካችንን አላዩትም ነቢያችን ስላ ስለም። አምላካችንማ ይታያል እንዴ? የሚታያል ስልህ የመጨረሻው ቀን እናየዋለን። አይተዋል አላዩም በሚለው ጉዳይ ላይ ሌላ ጥያቄ ነው እሱ። ይሄኛውን እናንተ በራሳችሁ ፈታችሁታል። ጥሩ ነው። ግን እኔ አሁን ለምሳሌ ኪንግደሞቹን አጥንቼ ብመጣ አሁን ለአንተ ነው እንበለውና ልጠይቅህ ለአንተ ነው ፎልስ ፕሮፌሲ እንደሚሆነው። እዚህ ጋር ስትመጣ ሮም ኢየሱስን ያጠፋው ወይስ ኢየሱስ ነው ሮምን ያጠፋው? ተጠፋፍተዋል? አልተጠፋፉም እኮ የክርስቲያን መንግስት እኮ ኢየሱስን የገደለው ማን ነው? ኢየሱስን የገደለውማ የሮማ ወታደሮች ናቸው። ፎልስ ፕሮፌሲ አየው። ምክንያቱም ያ የሚመጣው ግን ከተራራው ድንጋይ ተፈንቅሎ የተባለው ሮምን ያጠፋል ተብሎ ነው የተነገረን። እዚህ ጋር ደግሞ ጭራሽ ሮም ኢየሱስን አጠፋ። ፎልስ ፕሮፌሲ ሆነ። አየህ፣ አያስኬድም። በእስልምናው ግን ፊት ያደርጋል። ሮምን ያጠፋው የኢስላም ኪንግደም በ1453 ላይ ሮምን ጠፍቷል። አሁን ለምሳሌ በክርስቶስ መሞት ክርስትና ጠፍቷል።
ጭራሽ ኖ ድንጋዩ የሚመጣው ድንጋይ ራሱ በሮም ነው የጠፋው ነው ያልኩ። ክርስትናማ የሚባለው በነገራችን ላይ ክርስትና ልክ እኮ ክርስቶስ እኮ ሲሞት እኮ ነው ያበ ክርስትና የሚባል ነገር መጀመሪያ ራሱ መቼ አስነሳ ነው? መቼ ነው የተነሳው ኢየሱስ? ከክርስቶስ መነሳት በኋላ ነው፣ ከ3ኛው ቀን በኋላ በቃ። ይሄኛው ግን ችግሩ ይህ ኪንግደም የሚነሳው መቼ ነው አለን ቅድም? ዲቪዥን ኦፍ ሮም። አዎ ከዲቪዥን ኦፍ ሮም ከ395 ኤዲ በኋላ ነው የሚነሳው ኪንግደሙ። ሂስቶሪካል አይ ቲንክ ኤንድ ዲስ ኢዝ ናት ሂስቶሪካል ብሮ፣ ዲስ ኢዝ ቢብሊካል። ይኸው ቢብሊካል እንትን ነው። ይኸውልህ ኮሜንታሪዎች አንብበህ ሊሆን ይችላል አላውቅም፣ ግን አንተ ባልከው መንገድ ላይሆን ይችላል። እሺ ግን ለምንድን ነው አሁን ወይ ዲፕ ጥናት ይፈልጋል ካነበብክ መቀጠል። ስለዚህ ምንድን ነው በ395 ኤዲ ጀምሮ በኋላ ነው ይህ ነገር የተከሰተው። አይ ቲንክ ቀለል እናድርገውና ኢምሩም እየደከመው ስለሆነ ቤቱን መዝጋት አለበት። ኢምሩ አለ መጀመሪያ እስቲ አንዴ እንትን ልበለው። ከጀመርኩ አላቆምም እኔ። እንዲህ እናድርግ መሰለኝ። እሺ ሌላ ጥቅስ ካለ ጥቀስ። ቬግ ያልሆነ ጥቅስ በቃ የሆነ ቆንጠጥ ያለ ጥቅስ እስቲ አንድ። እሱማ ይታወቃል። እያንዳንዱ መጽሐፍ አለው። ለምሳሌ ማቲው ላይ ነው ሉቃስ 3 ነቢዩ መጨረሻ ላይ ያስቀምጣል። የመጨረሻ ኪንግደምን የሚያጠፋ ሮምን የሚያጠፋው በነቢዩ በኢሳያስ ቃል መጽሐፍ የጌታ መንገድ አዘጋጁ ጥርጊያውን ማቅ ነው የሚለው ማለት ነው። የሚያጠፋው ብሎ ነው እያለ ድምፅ ይላል። እሱ ጥቅስም ለነቢዩ መሐመድ ነው። ይቅርታ ነቢዩ መሐመድ ጭራሽ በባይብል ላይ ነቢዩ መሐመድ ሲጻፉ ማለት አዲስ ኪዳን እኮ ነው። ስለ ክርስቶስ እየተጻፈ ገብቶኛል። የአዲስ ኪዳን ጻፊ እኔ ስለጻፈ ኬርስ። ጥያቄ ምንድን ነው? ይሄ የኢሳያስ ምዕራፍ 40 ላይ ነው ያመጣው ይህን ጥቅስ እና ኢሳያስ ምዕራፍ 40 ቁጥር 1 ላይ ቁጥር 3 ላይ ያለ ጥቅስ ነው እና የኢሳያስ ምዕራፍ 40 እና የትንቢተ ሚልኪያስ ምዕራፍ 3 ቁጥር 1 ላይ አይደንቲካል የሆኑ ጥቅሶች ናቸው። አይደንቲካል ማለት ነው። ስለዚህ አሁን ምን አለ የጌታ ማን ነው መልእክተኛ ይልካለው በድንገት እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል አለ። እሺ እስቲ በኢየሱስ በድንገት ወደ መቅደሱ የመጣበትን ትነግረኛለህ ወይስ እኔ ነቢዩ መሐመድ የመጡበት በድንገት ታውቃለህ? ነቢዩ መሐመድ በአንድ ሌሊት ከመካ ወደ ቤተ መቅደስ እንደመጡ ታውቃለህ? በአንድ ሌሊት ማርያም በረው ያልከውን ያሉት ነው። በረሩ ምናምን የተባለ ማንም ያላያቸውን ታምር ነው ደግሞ እሳቸው። በጣም ጥሩ ማንም ሳያቸው ጥሩ ማርያም ድንግል መሆኑን ማን ያያለ መሆኗን? ክርስቶስ እኮ ማንም እኮ አላየም፣ ግን ክርስቶስ ክሌም ከሆነ ማን ያያለ ንገረኝ። ማንም ባያይም በቃ የለም ማንም ባያይም አይቷል ወይስ አላየም? ክርስቶስ አድጎ አይተዋል ወይስ አላየም? አላየም ማንም። በቃ ክሌም አለቀ።